ፕሊስ እኔ ቤት ጌታን አሁን እኔ ያለሁበት ክፍል ውስጥ 4 ጠረጴዛ አለ። ሊበላኝ ነው። ወይኔ ሜቢ ግን ዩዝድ ይሆናል ጠረጴዛው የሰከንድ አንድ ከሚሸጡት ጋር። ጌታ ኢየሱስ እኔ ቤት አሁን 4 ጠረጴዛ አለ እና በቃ ችግር ላይ ነው ያለሁት። እንደዚህ በህይወቴ እንደዚህ ስቄ አላቅም። እንደዚህ ሳምንት ስቄ አላቅም። አሁን ራሱ ራሴን ተቆጣጥሬ ነው እንጂ ከዚህ በላይ ነው ውስጤ ላይ የሳቅ መንፈስ ነው የገባብኝ። የሳቅ መንፈስ እና እንደዚህ ሆሊ ምንድን ያልክ ዳኒ? ሳክራመንት ነው በቃ ይሄ ሆሊ ላፍተር እኔ እየመሰለኝ ይባላል። በጣም የሚገርም ኤክስፒሪየንስ ነው። ኤክስፒሪየንሱ አለኝ ማለት ባልስቅም ሳገለግል ሰው በደንብ ስለ ሆሊ ላፍተር የማያውቅ ሰው ከገጠር የመጣ ሰው ሰምቶ የማያውቅ ሰው ለ30 ደቂቃ ስቃለች። 30 ምናምን እንደዛ አካባቢ ዳኒ ጌታን የተቀበለች አንዴ ጠረጴዛዋን እንጨርስ። አንዴ ጠረጴዛዋን እሺ ልክ ነው። ማንም ሰው በቅዱስ ጠረጴዛ ላይ እንዲያሾፍ አልፈቅድለትም። ማንም እኔ እዚህ ቤቱን እኔ እየመራሁት ቅዱስ ጠረጴዛ ላይ እኛ ስለ ቅዱስ ጠረጴዛ አይደለም እያወራን ያለ ነው ስለ ዋንዛ ዝግባና። እሺ ካሌብ እንኳን ዝም ብትል ነው የሚሻል። ከታች የተናገርከው የአንድ ሳምንት ነው። ዝም እላለሁ። ስማ አንተማ የሆነ ተልኮ አለ። ጭራሽ አድራሻውላ ወሎ ሰፈር ከጎርጎሪዎስ አደባባይ በስንት ሜትር ገባ ብሎ ምናምን አላለም። ጭራሽ አድራሻው በጣም ትክክል አለ። በዚህ ጠቆም አድርጌ ማስታወቂያ ለስራ ብዬ ነው። 100 ምናምን ሰው አይቀር ፈርኒቸር ከፈለጋችሁ ቴብል ምናምን እና ቅናሽ አለ። ለሉትራን ደግሞ ቅናሽ አለ። እነሱ ላይማ መጨመር ነው ያለብህ እንዴ። ማለት ቅናሽ ማድረግ ያለብህ እኮ ለእኛ ነው። ለምን እኛ እንድንበረታታ ነው። ብዙ ኢንተረስቱ ስላልነበረ ቢዝነሱንማ በደንብ ማወቅ አለብህ እኮ። ምን ሆነህ ነው? ለሱ እኮ አይደለም ማበረታታት ያለብህ ብዙ ኢንተረስት ለሌለው ሰው ነው። በብዛት ስለሚወስዱ እነሱ አንድ ነው እኮ የሚያስፈልገው ብዛት ይላል እንዲ። ኧረ ፕሊስ ሚስት